ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቲያንስ ካምፓኒ አባላቶች በሙሉ ሰለሞን እባላለሁኝ በካምፓኒያችን የአምስተኛ ኮከብ አከፋፋይ ሆኜ እገኛለሁኝ። እንግዲህ በቲያንስ ብዙ ጥቅሞችን አግኝቻለሁኝ ከስነ ምግባር መሻሻል ድረስ እስከ ገንዘብ እስከ ብዙ ነገሮችን ያገኙበትኝ ለዚህ ካምፓኒ እንግዲህ አንዳንድ ነገሮችን ማለት ፈልጌ ነው። ምንድነው እስኪ ስለ አላማ ጽናት ወይ ደግሞ ስለ አላማ መስዋዕትነት አንዳንድ ነገር ልበላችሁ። እንግዲህ እኔ ወደዚህ ካምፓኒ ስገባ ወይ ደግሞ ስጋበዝ ምን ነበረ የጓባዤ ወይ ደግሞ መረጃውን የሰጠኝ ልጅ ያው አንድ ሪከርድ ነው የላከልኝ። ያንን ሪከርድ አዳመጥኩኝ። የአዲስ የሚባል የስምንተኛ ኮከብ አከፋፋይ ነበረ እና የ29 ደቂቃ ሪከርድ ነበር። ያንን 3-4 ጊዜ በመደጋገም እና አይ ዶንት ኖ ውስጤ ብዙ ነገር ተሰማኝ። ምንድነው የተሰማኝ ነገር? አሁን እኔ በዚህ ካምፓኒ ላይ ከገባሁኝ አንድ ወር አካባቢ ነው የሆነኝ። ነገር ግን እየሰራሁ ያለሁበት ካምፓኒ ምንም የጠየቀኝ ነገር የለም። ለምሳሌ አሁን ያለሁበት ስራ ወይ ደግሞ አሁን እየሰራሁ የምገኘው በአንድ ምግብ ቤት ሲሆን እንግዲህ እዚህ ምግብ ቤት ገብቼ ለመስራት ብዙ ነገሮችን ተጠይቄያለሁ። ከአገር ቤት ልጀምርላችሁ። እንግዲህ ወደ ሳውዲ አረቢያ ስመጣ መጀመሪያ በባህር ነው የመጣሁት። በባህር ማለት እንግዲህ ህይወቴን እስከ መሞት ድረስ ወይ ደግሞ ህይወቴን አሳልፌ እስከ መስጠት። ምክንያቱም በባህር ስንመጣ ብዙዎቻችሁ እንደምታውቁት ከባድ ሆነ ላይፍ ነው የምናሳልፈው። ረሃብ አለ፣ መጠማት አለ፣ መጨናጎል አለ፣ ብዙ ነገር ነው የሚደርስብን እስከ መመታት ብዙ ነገር ነው የሚደርስብን። ባህር ላይ ሆነን እንግዲህ አስቡት ከ140 ሰው ጋር እየተጋፋን ነው የመጣነው። ነፍስ ውጪ ነፍስ ግቢ ድረስ ነው እዛ ድረስ ደርሰን ነው እዚች ሀገር የመጣነው። ይሄ ሁላ ምንድነው እዛ ሀገር መጥቼ ሰርቼ እለወጣለሁ የሚል አላማ ነው ይዘን የመጣነው። ነገር ግን አሁን እዚህ ስራ ቦታ ለመስራት ስንት መስዋዕትነት ከፍያለሁኝ። ከሀገሬ ድረስ እንግዲህ የምከፍለውን ብር ትታችሁ ያወጣሁት ላብ በእያንዳንዱ እንቅስቃሴ በስጋት ነው። ሞትኩኝ ዳንኩኝ ነው። እንግዲህ ድንበር ስንሻገር ጥይት አለ፣ የሚሞት ሰው አለ፣ መንገድ ላይ ሬሳ እየረገጥን ነው የመጣነው። ይሄ ሁላ ምንድነው መስዋዕት ነው። ለነገ አላማዬ ለነገ ሳውዲ ገብቼ እሰራለሁ በሚል አላማ ይሄ ሁላ ምንድነው መስዋዕት እየከፈልኩ ነው ያለሁት። እንግዲህ እንደዛም ሆነን ሳውዲ አረቢያ ገባን። ሳውዲ አረቢያ ከገባን በኋላ ማንኛውም ነገር ታውቃላችሁ አልጋ ባልጋ አይደለም። ሁሌ ማንኛውም ስደት ሀገር ላይ እንኳን አይደለም ሳውዲ አረቢያ አረብ ሀገር የትኛውም ዓለም ላይ አውሮፓ ብትሄዱ አሜሪካ ብትሄዱ ማንኛውም ስደት እስከሆነ ድረስ አልጋ ባልጋ አይሆንላችሁም። ብዙ ችግሮች ይኖራሉ። እንደዛም ሆኖ ደግሞ እድለኛ ሆነን ሳውዲ አረቢያ ገባን። እንግዲህ ሳውዲ አረቢያ ከገባንም በኋላ ገጠር ለአንድ ወር ከተቀመጥኩኝ በኋላ ቤት ገጠር ነው የሄድኩት። ገጠር 3 ወር ያህል ሰራሁኝ። ምንም አልተስማማኝም። በቃ ለኔ የሚሆን ስራ አይደለም፣ ከበደኝ ስራው። ወደ ከተማ መጣሁኝ። ከተማ ለ2 አመት ያህል በመስራትም ባለመስራትም አሳለፍኩኝ። እንግዲህ ይሄ ሁላ ምንድነው በቃ የኔ የህይወቴ መቀየሪያ መንገድ አላገኘሁትም። ሁሉ ጊዜ እሻለሁ ህይወቴን መቀየር። ነገር ግን እዚች ሀገር ላይ ሆኜ ሳስበው ምን ህይወት የሚቀየር ነገር አይደለም። ህይወት የሚቀየር ነገር አይደለም። ሁሉ ጊዜ ብንሰራ አመት ከአመት ብንሰራ ድፍን 10 አመት ብንሰራ ድፍን 20 አመት ብንሰራ እሰው ቤት ተቀጥረን ወይ ደግሞ የወር ደሞዝተኞች ሆነን በፍጹም ልንቀየር አንችልም። ሌላውን ነገር ትታችሁ የወር ደሞዛችን ስትመጣ ለቤት ኪራይ እናከፋፍላታለን። ኢትዮጵያ ትተዋወላለች። ብዙ ቀዳዳ ነው ተበስቶ የሚጠብቀን። ያቺ ወር እስክትመጣ ድረስ ብዙ ቀዳዳዎች ነው የምናገኘው። ይሄ ሁላ ምንድነው ነገ ያልፍልኛል፣ ነገ ይሳካልኛል በማለት ነው። ነገር ግን ምንም በቃ ከራሳችን ጋር ቁማር ነው ያዝነው። ከራሳችን ጋር ወር ሲሞላ ያችን ወር አስቀምጣለሁ የለም መስራት ነው። ከዛ ቤት ኪራይ ይከፈላል፣ የቤት ዕቃ አለ፣
የጀጓል መቀየር አለ። ብዙ ነገሮች ያምሩናል። ጃዛ ቤት ረፍት ቤት ስንሄድ ብዙ ሳንቲሞች እናባክናለን። አገር ቤት ላኩ እንባላለን። በቃ ሁል ጊዜ ተመሳሳይ ህይወት ነው የምንኖረው። ሁል ጊዜ ላይፍ የለንም። አንደኛ አስቡት እንግዲህ የስደት ህይወት ምንም ላይፍ የሚባል ነገር የለም። አንድ ወር ሙሉ ስራ ቦታ እንከርማለን። ከዛ በኋላ ቤተሰብም ካለን ጓደኛም ካለን ከወር በኋላ ነው የምናገኛቸው። መቼም ይሄንን አልነግራችሁም። ያን ሁሉ አመዛመስኩት ይሄን ካምፓኒ ሳገኘው። ነገር ግን እሳልኩ እስኪ አስቡት እውነት እኛ የምንለውጥ አላማ ካለን እኛ አሁን ለምንሰራበት ወይ ደግሞ አሁን ለምትሰሪበት አንቺ አሁን አረብ ቤት ገብተሽ ለምትሰሪበት ስራ ይሄን ያክል መስዋዕት ከከፈልሽ ወይ ደግሞ ወንድም ከሆንክ አንተ አሁን ለምትሰራበት ስራ ይሄን ሁሉ እኔ ያለፍኩበትን ህይወት ሁላችሁም ታልፉበታላችሁ። ማንኛውም ሰው ስደት ዓለም ላይ ያለ ሰው ይሄንን ሳያልፍ በፍጹም ምንም የተሻለ ህይወት እንደማያገኝ እርግጠኛ ነኝ። ምክንያቱም እኔ ያውቀዋለሁ የሳውዲ አረቢያን ህይወት ወይ ደግሞ በስደት ዓለም ላይ ያሉን ሰዎች ሁሉ ጊዜ ከራሳችን ጋር ቁማር ነው እንጂ የምንጫወተው 10 አመት 15 አመት እየተባለ ይሄው ከኛ ጋር አብሮ ነው የሚሰሩት። እኔ ስመጣ 15 አመት ሆነው ልጅ አለ እንግዲህ እኔም ይሄው 5 አመቴ እሱ ደግሞ አሁን 20 አመት ሆነው እኔ 5 አመቴ። ነገር ግን እኩል ነው ሁለታችን። ምናልባት ምን ይሻል ይሆናል ከሱ። ምንድነው ይሄ የሚያሳየው? ምንም ለውጥ የለም። በቃ ሁሉ ጊዜ አመት ከአመት ወር ከወር 2 አመት ከ2 አመት 3 አመት ከ3 አመት ምንም ለውጥ የለም። ሁሉ ጊዜ ተመሳሳይ ህይወት ነው የምንኖረው። ይበልጥ ወደ ኔጌቲቭ እንገባለን፣ ወደ እዳውስ እንገባለን ጭራሽ እንጂ ምንም የተሻለ ህይወት ከተወሰኑ ሰው በቀር የተሻለ ህይወት አናገኝም። ስለዚህ ይሄ ካምፓኒ ግንስ እኛ እውነት የመለወጥ እኛ እውነት ሀገራችን ገብቶ ከናት ከአባቶቻችን ጋር ከዘመዶቻችን ጋር በአገራችን እትብታችን በተቀበረበት አገር ላይ የመኖር ፍላጎት ካለን ጀስት እኛ የሰው ልክ እንደ ሰው ሆኖ ከቤተሰብ ጋር የመኖር አላማ ካለንስ የመቀየር አላማ ካለንስ ይሄን ሁሉ መስዋዕት ከከፈልን አሁን ለምንሰራው ስራ ይሄን ሁሉ መስዋዕት ከከፈልን አሁን ለምንሰራው ስራ ለቲያንስ ካምፓኒ ምን መስዋዕት እንከፍላለን? አሁን ለምንሰራበት ወይ ደግሞ ካልገባችሁም አሁን እየተማራችሁ ላላችሁት ካምፓኒ ምን መስዋዕትነት እንከፍላለን? ምንም መስዋዕት አንከፍልም። ምንም መስዋዕት የምናደርገው ምንድነው? ወደ ካምፓኒው ተጋብዛችኋል። የተወሰነ ትሬኒንግ ከወሰዳችሁ በኋላ የተወሰነ ዕውቀት ካላችሁ በኋላ ወደ መመዝገቡ ትገባላችሁ። ከተመዘገባችሁ በኋላ የምታውቋቸውን ሰዎች የስራ ባልደረባ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣